እውነትህን ነው። በእውነት ደፋር እንደዚህ ህዝቡ መናገር የፈራውን ነገር አንተ ደፍረህ መናገር ትክክል ነህ። መንግስት መቃወም ደግሞ ሀሳብ መስጠት ደግሞ የአንድ ዜጋ መብቱ ነው። እንደዚህ ሊያሳድደው አይገባም ነበር። መንፈስ ቅዱስ በታተለ በተባረኩ ቤቱን የምታግዙ አሁን ያለበት ሁኔታ ግዴታ በጫካ ነው መሄድ ያለብኝ። በጣም ተገናኝቷለሁ። እውነት እንዳቋርጥ አድርጉኝ። ይህን መንግስት አስጠፉኝ። እኔ ሌላ ነገር ምንም አልላችሁ። ከዚህ መንግስት እንድጠፋ አድርጉኝ፣ አስጠፉኝ። ለመጥፋት ገንዘብ ያስፈልገኛል። ስለዚህ እባካችሁ አስጠፉኝ፣ አስጠፉኝ፣ እንድጠፋ አድርጉኝ፣ እንዳልያዝ አድርጉኝ። ገንዘብ ያስፈልገኛል። አካውንት የተዘግቷል። ከየትም አባቴ ብር ማምጣት አልችልም። ስለዚህ እባካችሁ ቅዳሜ ማታ 4 ሰዓት ላይ አደራላለሁ። 1 ሰዓት ላይ ቅዳሜ ኦክቶበር 4 ሰዓት ኦክቶበር 4 ማታ 1 ሰዓት ጀምሮ ጠብቃችኋለሁ። ነቢያችን እንደምንም ብዬ እንድጠፋ አድርጉኝ፣ አስጠፉ። ለምን ሌላ ሀገር አሜሪካ ሆኖብኛል። ኬንያ ወይም ሱዳን ወይም ሊቢያ አሜሪካ ሆኖብኛል። እውነት ነብያችን ይቅርታ አድርጉልኝና ይችሉ እንደው የጸጉሮትና የጺሞትን ነገር እንትን ቢሉበት ቢያስቡበት። ማለት አሁን እርሶ መንገድ ላይ መንቀሳቀስ እንትን ኮፍያ ነው ማድረገው። የሚጠለቀውን ኮፍያ አድርጌ ማክስ አድርጌ ነው የሚሄደው። አሁን በሱም ያውቁኛል። ስለሚያውቁ ማታ ማታ ብቻ ነው አልንቀሳቀስም። አሁን መንቀሳቀስ አቁሜያለሁ ሰሞኑን። በቃ ያው ሰኞ ዕለት ብጠፋ ሰኞና ማክሰኞ ቀጠሮ ይላሉ። እስከ ቅዳሜ ድረስ ደግሞ እስከ ቅዳሜ ድረስ ቀኑን አይናገሩ ነብያችን። እንግዲህ አደራ ናቸው ነብያችን አይናገሩ። በጫካ ነው አስታስ ዋልዬ ምን አለ ቀኑንና የሚናገር ባይናገሩ ሀሳብ አይናገሩ። አልሰጋም። ለምን እንደሆነ ታውቃለች። አዳምጡና የምጠፋው በቦርደር በኩል አይደለም። በኢሚግሬሽን አልችልም። በሞያሌ ወይም በኢሚግሬሽኖች አልችልም። በጫካ ነው። ጫካ ደግሞ ብዙ ጫካ ነው ያለው። ጫካውን ሁሉ አጥቶታ እሱንም እንደ ሀሳብ ባይናገር ነብያችን ያው ለእርሱ ደህንነት አይናገር። ምንድን ነው? ቆይ አንዴ ልጨርስ። ነብያችን አሁን ላይ ኢትዮጵያ የምትጠቀመው ብዙ ቴክኖሎጂ አለ፣ ብዙ ሲስተሞች አሉ። ባለፈውም ይፋ የተደረጉ አሉ። ለምሳሌ ድንበርን ከዚህ በኋላ የሆነ ጊዜ ዜና ሰምታችሁ ከሆነ ሮቦቶች እንዲጠብቁት ሊደረግ ይችላል። ተረዱኝ። ስለዚህ ከእርሶ ደህንነት አንጻር አይናገሩ። የያዙት ለራሳቸው የያዙትና ምክንያቱም ብዙ ጫካ አለ እንዳሉት ልክ ኖት። ግን አሁን ቦርደሮች ይታወቃሉ። የሶማሌ ይታወቃል፣ የኬንያ ይታወቃል፣ ሞያሌ ነው። ስለዚህ ነብያችን አይናገሩ።